ዛሬ ስለ አክሲለሪ ቨርብስ አንዳንድ ነገር እላችኋለሁ። ለጀማሪዎች የተዘጋጀ ክላስ ነው። ከዚህ ክላስ ብዙ ነገር ታተርፋላችሁ። ግን ለዚህ ክላስ ጀማሪ የሆናችሁ ሰዎች ፕሊዝ ፕረስ ሰብስክራይብ በአን ቢአር ፋሚሊ ቤተሰቦቻችን ሆኑ። ዛሬ ስለ አክሲለሪ ቨርብስ አንዳንድ ቃል እሰጣችኋለሁ። አክሲለሪ ቨርብስ ምን ማለት ናቸው? አክሲለሪ ቨርብስ መቼ ነው የምጠቀማቸው የሚለው ትንሽ ኤክስፕሌን ለማድረግ ሞክራለሁ። አክሲለሪ ቨርብስ የሚባሉት ብዙ ናቸው፣ ግን ዛሬ ሃዝ ሃቭ ሃድ ነግራቸዋለሁ። ሃቭ መቼ ነው የምጠቀመው? ሃዝ ሃድስ መቼ ነው የምጠቀመው የሚለው ኤክስፕሌን አደርጋለሁ። ቬሪ ኢንትረስቲንግ። ሃቭ የሚለው ቃል መጀመሪያ እናምጣ። ሃቭ ማለት ከማን ጋር ሲሄድ ነው አለኝ የሚሆነው? ከማን ጋር ሲሄድ ነው አለሽ ወይ አለህ የሚሆነው? አይ ሃቭ ካልኩኝ አለኝ ማለት ነው። ቬሪ ሲምፕሊ ያለኝ ነገር ሳወራ። ኦር ፖሴሽን የሚሉት ማለት ነው። ለምሳሌ ስልክ አለኝ ለማለት አይ ሃቭ አ ሴል ፎን እንላለን። አንተ መኪና አለህ ለማለት ዩ ሃቭ አ ካር። አንቺ መኪና አለሽ ለማለት ደግሞ ዩ ሃቭ አ ካር። እናንተ ቤት አላችሁ ለማለት ዩ ሃቭ ኤ ሃውስ እንላለን። በጣም አሪፍ። ስለዚህ ሃቭ የምጠቀመው ፖሴሽን ወይ ደግሞ ያለን ንብረት ስንናገር ነው። ሁለተኛ ሃቭ የምንጠቀመው ቶክ አባውት ዲዚዝ የሚያመን ነገር ከሆነ ማለት ነው። ህመም የሚሰማን ከሆነ ማለት ነው። ሃቭ አለኝ ለማለት ለምሳሌ ራስ ህመም አለብኝ ወይ ደግሞ ራሴን እያመመኝ ነው ለማለት ምን እንላለን? አይ ሃቭ ኤ ሄዴክ ኦር አም ሃቪንግ ሄዴክ እንላለን። ቬሪ ሲምፕል። እያመመኝ ነው ወይ ራስ ህመም አለብኝ ማለት ነው።